ሰላም ሰላም ቻናል ቤተሰቦች እንኳን በደህና መጣችሁ። ዛሬ ደግሞ ይዤላችሁ የመጣሁትን ቪዲዮ ጮርናቄን የሚያስንቅ በ5 ደቂቃ ውስጥ የሚገርም የሚጣፍጥ ብስኩት እንዴት እንደምናዘጋጅ ነው ማሳያችሁ። በጣም ቀላል ነው፣ ትወዱታላችሁ። አሁን ቀጥታ ወደ አሰራሩ እሄዳለሁኝ። አሁን እዚህ ጋር አንድ እንቁላል ሰብሬ መሰራበት እቃ ላይ አድርጌ ያለሁኝ በደንብ አድርጌ እመታዋለሁ ማለት ነው። ከዛ 2 የሾርባ ማንኪያ ስኳር ስቴፕ ባይ ስቴፕ ነው የምናደርገው። ሁሉንም አንድ ላይ አይደለም የምንጨምረው። አሁንም ስኳር ካደረግን በኋላ በደንብ አድርገን እንመታዋለን። ከዛ ትንሽ የጨው ሁለት የሾርባ ማንኪያ ዘይት እናደርጋለን። ከዛ በደንብ አድርገን እናዋህደዋለን ወይም እንመታዋለን ማለት ነው። አሁን 2 የሻይ ማንኪያ ፓኪንግ ፓውደር አድርጌ በደንብ አድርጌ መታዋለሁኝ። በደንብ አድርጌ ሁሉንም ካዋሃድኩት በኋላ 2 የሾርባ ማንኪያ እርጎ እናደርጋለን። በድጋሚ በደንብ አድርገን አንድ ላይ እናዋህደዋለን። ይኸው አሁን በደንብ አድርጌ አዋህጀዋለሁኝ። 200 ግራም ዱቄት አዘጋጅቻለሁኝ። ያው አሁን በዚህ መልኩ በዚህ አዋህደውና በእጃችን ያው እንደ ዳቦ አይደለም፣ ጉልበት አይፈልግም። ቀስ ብለን ዱቄት ካነሰው መጨመር እንችላለን። ለስለስ ማለት አለበት፣ ጠንካራ መሆን የለበትም። እንደ ጮርናቄ ማለት ነው። በጣም ነው የሚጣፍጠው። ቀላል ነው፣ ሰዓት አይወስድም። በ5 ደቂቃ ውስጥ እናዘጋጀው ነው ማለት ነው። ይኸው እንደምታዩት ትንሽ ደረቅ ብሏልኝ። ትንሽዬ ውሃ አደርጋለሁኝ፣ ችግር የለውም። ትንሽዬ ውሃ ሳይበዛ በእጃችን ማለት ነው። እንደዚህ አድርገን ለስለስ እንዲልልን ማለት ነው። አሁን በዚህ መልኩ በደንብ ያው እንደምታዩት እሽት አድርጌዋለሁኝ። ያው አሁን በደንብ አሽቸዋለሁኝ። እንዳያችሁት ጉልበት አያስፈልገውም። ቀለል አድርገን ነው የምንለው የምናሸው። አሁን በዚህ መልኩ ልስልስ አድርገን ያው ካዘጋጀነው በኋላ ፌስታል ላይ አድርገን ለ5 ደቂቃ እናቆየዋለን። ከዛ በኋላ እናዘጋጀዋለን ማለት ነው ለመስራት። አሁን ትንሽ ከስር ዱቄት አድርጋለሁኝ እንዳይዝብኝ ማለት ነው። አናበዛም፣ ዱቄት ትንሽ ትንሽ ነው የምናደርገው። ከዛ ቀጠን አድርጌ እዳምጠዋለሁኝ። ያው አሁን ቀጠን አድርጌ ዳምጨዋለሁ። ያን በዚህ መልኩ ጠቀልለዋለሁ ማለት ነው። ጥቅልል ጥቅልል ያረግን እንሄዳለን። አሁን በዚህ መልኩ እንደዚህ ካዘጋጀነው በኋላ በድጋሚ ትንሽ እንዳምጠዋለን። ብዙ አይደለም፣ ቀጠን አይደለም አድርገን አይደለም እንዳምጠው፣ ትንሽ ነው እንዳምጠው ማለት ነው። በዚህ መልኩ እንደዚህ፣ ከዛም በኩል እንደዚሁ እንዳምጠዋለን። ይኸው አሁን በክቶታልኝ ማለት ነው። እንደዚህ ነው እንዳምጠው። በጣም ሰፋ አስፍተን አይደለም እንዳምጠው። አሁን እንደዚህ ካዘጋጀነው በኋላ ይሁን እኔ አሁን በ3 ማዕዘን ነው የቆረጥኩትኝ። እናንተ በፈለጋችሁት መልኩ መቁረጥ ትችላላችሁ። ውድ ቤተሰቦቼ እናንተ በፈለጋችሁት ቁረጡት። እኔ ግን በዚህ መልኩ እንደዚህ አዘጋጀዋለሁኝ። በጣም ቀላል ነው፣ ሰዓት አይወስድም። ሰርታችሁ ሞክሩትኝ እላለሁኝ። ይሄኛው እስከምናዘጋጀው ድረስ ደግሞ ዘይት እናዘጋጃለን ወይም እንጥዳለን ማለት ነው እሳት ላይ ወይም ጋዝ ላይ እና እስከሚሞቅ ድረስ ደግሞ እንደዚህ መቆራረጥ እንጀምራለን ማለት ነው። ያው እንደምታዩት በዚህ መልኩ እንደዚህ ድርብ ስንደራርበው ስንጠቀልለው በጣም ቆንጆ ነው የሚሆነው ማለት ነው። በኋላ ላይ ታዩታላችሁ። ዘይቱ አሁን ሙቀዋልኝ። አሁን ሊጡ አደርጋለሁኝ።
ያው በዚህ መልኩ እየገለባበጥን እንጠብሰዋለን ማለት ነው። ከለሩ ደግሞ ብራውን አይነት ከለር ሲሆን እናወጣዋለን። አሳያችኋለሁ በኋላ። በጣም ነው ደስ የሚለው፣ ትወዱታላችሁ። ሰርታችሁ ሞክሩትኝ። ይኸው እንደምታዩት እንደዚህ አይነት ከለር ሲሆን እናወጣዋለን። ለራህማቶብ ደግሞ አዲስ ለሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ይኸው እንደምታዩት በጣም ነው ደስ የሚለው፣ በጣም ነው የሚጣፍጠው። ጣፋጭ ነው። ለቁርስ በጣም አሪፍ ነው። በጣም አማራጭ ነው የሚሆነን ማለት ነው። አሪፍ ነው። ጠዋት ተነስተን ምን እንስራ ምን እንብላ አንልም። ይሄኛው አንድ ሁለት ጎርሰን ወደ ስራችን እንሄዳለን ማለት ነው። ውድ ቤተሰቦቼ የዛሬን ቪዲዮ ይህንን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ቻው።